በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። ዶንኪ ዩቲዩብ ጉዳይ የእሸቱ መለሰና የዶንኪ ዩቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን ለምንድነው የእሸቱ እርዳታ ጥያቄ ትክክል አይደለም የምትለው ካላችሁ ምክንያቴን እንደሚከተለው አቀርባለሁ። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ። መቼም ዶንኪ ዩቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና እንደው በትዕግስት ይቺን ቪዲዮ እስከመጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮመንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ ቀየር የሚኖርብን ይመስለኛል። ሀገሪቱ ያለ እርዳታ የማትላወስ ግለሰቦችም እርዳታን በኩራት የሥራ መስክ አድርገውታል። አንዳንዴ የኔ ቢጤዎች በተለያዩ የህይወት አጋጣሚ ይወድቃሉ። እነሱን ለማንሳት የሚደረገው እርዳታ በትክክል ትርጉም ይሰጣል። በሌላ መልኩ ግን ስኬታማ ሰዎች ገቢያችን ቀነሰ ብለው እርዳታ ሲጠይቁ በምክንያት መሞገት እንዳለብን ይሰማኛል። የእርዳታ ሀሳቤ እንቀይራለን ሲሉ የሰማናቸው ራስን ስለመቻል ያስተማሩ ሰዎች ቢቸግራቸው እንኳን የሚበሉት እስካላጡ የሚኖሩበት እስካላጡ በአደባባይ መውጣት የለባቸው። እውነት ለመናገር የእሸቱ የእርዳታ ጥያቄ ልባችን ነክቶን አይደለም፣ ለእርዳታ ያለንን ስሜት እንደ ነጭ ጋቢ በኩራት ስለተጎናጸፍ ነው እንጂ። ለምንድነው የእሸቱ እርዳታ ጥያቄ ትክክል አይደለም የምትለው ካላችሁ ምክንያቴን እንደሚከተለው አቀርባለሁ። ከዛ በፊት ግን የኮሜዲያን እሸቱ አድናቂና የሶሻል ሚዲያ አይከን የምለው ሰው መሆኑን ነግራችሁ ፈልጋለሁ። እርዳታ ወይም ድጋፍ መጠየቅ የለበትም ወደ ምልበት ምክንያት ልግባ። አንደኛ፣ ምናልባትም ከ99% የማያንሰው ኢትዮጵያዊ ህልሙ የራሱን ቤት የራሱን መኪና እንዲኖረው በሚመኝበት ሀገር እሸቱ የራሱ ቤት እና መኪና ያለው ሰው በመሆኑ እገዛ መጠየቅ የልመና ሱስ እንጂ ቸግሮት ነው ብዬ ስለማላምን እገዛ እንደበላው እርዳታ መጠየቅ የለበትም። ሁለተኛ፣ እሸቱ ምንም ስራ ሳይሰራ እስካሁን በለቀቃቸው ቪዲዮዎች ብቻ በየጊዜው እየገባን በማየታችን ብቻ የዩቲዩብ ወራዊ ክፍያ የእሸቱን ቤተሰብ ሊያስተዳድር ስለሚችል ይህንን እንተውና በተወሰኑ ሰራተኞች እሸቱ ስራ መስራት ስለሚችል። ሶስተኛ፣ እሸቱ ስኬታማ ሆኖ ስለ ስኬት በተለያዩ መድረኮች አነቃቂ ንግግሮችን የሚናገር እና የጽናት ተምሳሌት የምንለው አይነት ስለሆነ አሁን ከስር ያለው ወድቅ ያለው ብሎ በመምጣቱ የእሸቱን ኢነርጂ ይዘው የሚሰሩ ወጣቶች መጨረሻቸው ከማሸነፍ ይልቅ መሸነፍ፣ ተሸንፎ እጅ መስጠትን መማር ስለሌለባቸው በገዛና በልመና ካልሆነ ኪሳራው እንዴት መቋቋም ይችላል የሚል ጥያቄ እናንሳና ወደ መፍትሄው እናመራለን። አንደኛ፣ የተከራያቸውን ቢሮዎች በመልቀቅ ከቻለ አንድ ትንሽ ቢሮ መከራየት፣ ካልቻለ ከገዛው አፓርታማ ቤት ውስጥ አንድ ክፍል ስቱዲዮ በማድረግ ስራውን መቀጠል፣ ሰራተኞቹን ቀንሶ ስራውን መስራት። እዚህ ላይ የሚነሳው እሱም እንደ ምክንያት ያነሳው የሰራተኞቹ መበተንና ስርዓት እንዳይኖር መስጋት ነው። ለዚህ መፍትሄ መስጠት ይቻል ነበር። መፍትሄው ሰራተኞቹ ሳይበተኑ የእሸቱ ድርጅት የተለያዩ ሙያ ያላቸው ሰራተኞችን በተለያየ የደሞዝ ደረጃ ለድርጅቶች የኮንትራት ስራ የሚሰሩ ሰራተኞች አሉን በማለት ዶንኪ ዩቲዩብ ወደ ቀድሞ አቅሙ እስከሚመለስ ስራ እንዲቀጠሩ ማድረግ ይቻላል። ለምን? የእሸቱ አቅም እና እውቅና እንኳን ይህንን ሌላ ስለሚያደርግ። ሶስተኛ፣ ዶንኪ ዩቲዩብ ተወዳዳሪ ብቻ ሳይሆን በልጦ መገኘት ስላለበት። በአሁኑ ወቅት ብዙ የሚዲያ ሰዎች ወይም ዩቲዩበሮች ያሉበት ጊዜ ስለሆነ ሁሉንም መቅደም ይገባዋል። ዋናው ነገር ትናንት በግል ጥረቱ ምንም ሳይኖረው ህይወትን አሸንፎ ስኬታማ የሆነው እሸቱ ዛሬ እንኳን ለሱ ለብዙዎች መድረስ በሚችልበት እውቀትና አቅም ገንብቶ ለልመና መውጣት አይገባም። ስል ምቀኛ ልትሉ ትችላላችሁ። ምቀኝነት የሰውን ልጅ የሚበላ መድኃኒት የሌለው በሽታ መሆኑን ስለምረዳ አልመቀኝም። ምቀኝነት ኃጢአት ብቻ ስለሆነ አይደለም የማልመቀኘው፣ በቁም መሰቃየት ስለማልፈልግ ነው። ጸልተው ነው እንዳትሉኝ በጣም አድናቂው ነኝ። ሐሳብ የመነጨው ከቅናት አይደለም ከኩራት ነው። እሸቱ እርዳታ ጠየቀ ማለት ሶሻል ሚዲያ ውስጥ ያለውን አሰራር ጥያቄ ውስጥ ይከተዋል። ብዙ የሚረዱ ሰዎች ባሉበት የዕለት እንጀራ ቁራሽ ያጡ ሰዎች በሚለምኑበት ሚዲያ እሸቱን ማየት
ስለማይገባ የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይሄ መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። የቀሩትን ይህን ቪዲዮ ሰርቶ አየሁኝ የተጫነው ከ20 ሰዓታት በፊት ይላል። እስኪ እንየው። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እሺ፣ በተወሰነ መልኩ ከቪዲዮ እንደተረዳችሁት አቅም እያጠረኝ ነው፣ እጅ እያጠረኝ ነው። በስራው ውስጥም ያሉትን ሰራተኞች አይ ቲንክ 31 ሰራተኛ ምናምን ነገር እንዴ ነው ላሰናበታቸው ተገድጃለሁ አይነት ነገር ነው። ይሄ አይደለም። ይሄንን ሰምቼ እኔ እሸቱ ከነመፈጠሪያ ያቀኝም እርግጠኛ ነኝ። ግን የእሸቱን መውደቅ አልመኝም። የሚቀልድበትን ፓርት ስላለው ፊቱ ላይ ከማይበት ኤክስፕሬሽን አንጻር ነገ ከነገ ወዲያ መጥቶ እኔ ሰላም ነኝ ይብላኝ ለእናንተ ሊልም ይችላል። መብቱ ነው። የፈለገ ለምን እሸቱ ራሱ አያስቀይመኝም? ለምን በእሸቱ ስር ደግሞ ሌሎች ምስኪን ሰራተኞች አሉ። የእሸቱን የስራ ዕድል ፈጥሮላቸው በዛ የስራ ዕድል ተማምነው ቤተሰብ መስርተው ምናልባትም ደግሞ ልጅ ወልዶ የሚኖሩ አሉ። ለእነሱ ስል የእሸቱን መጥፎ ነገር እስከ ህይወቴ ፍጻሜ አልመኝም። በግሌ እንኳን ቢያስቀይመኝ ነው የምላችሁ። እንዳልኳችሁ ነው። እኔ ከነመፈጠሬም አያውቅም እሱ። ግን ያቺ ልጅ እውነቷን ነው። ታውቃላችሁ፣ አስታውሳችኋት እቺ ልጅ ይቅርታ አድርጉልኝ። በጣም ብዙ ቪዲዮቼ ላይም ሀበሻ እያልኩ አወራለሁ። እንደ ህዝብ በጣም እየተመታ ማይንድ ሴት ነው ያለን። በጣም የተገጨ በጣም የሚያስጠላና በጣም የሆነ እኔ ወላሂ ይቅርታ ማለት ሁሌ የሆነ ቪዲዮ ከመስራት በፊት ይቅርታ ብዬ ነው የምጀምረው። ምክንያቱም በቃ በትክክል ሊነገረው ይገባል። በቃ እቺ ልጅ እንዳለችው አብዛኞቹ ኢትዮጵያውያን አበሻ ግን በስማ ማይንድ ሴታችሁ የተመታ ነው። በእውነት ነው የምላችሁ። በተቻላችሁ አቅም ሰንበትን እየጠበቃችሁ በተለይ የኦርቶዶክስ እምነት ተከታይ የሆናችሁ እባካችሁ ሂዱና ጸበል ተጠመቁ። እውነቴን ነው ብላችሁ ብቻችሁን አይደላችሁ። ለዚህ ለማይከፈልበት እንኳን ለአንደበታችሁ ከምላሳችሁ ለሚወጣው ቃል እንኳን መጥፎ ነገር አትመኙ። ኮመንት ሳነብ ነበር። በጣም ተገማቾች ምን ያህል ማይንድ ሴታችሁ የተመታ መሆኑን ያወቅኩት። እሰይ እኛ ምን አገባን ይሁኝ ማለት መጨረሻው ይሄ ነው። ሌላም የቀባጠራችሁት አላችሁ። እናንተ ሁሉ ተቆጥራችሁ እኮ ነው 130 ሚሊዮን ሲባል ብግን ምለውና የኢትዮጵያ ሕዝብ ከ60 ሚሊዮን መብለጥ የለበትም ብዬ የምጨቃጨቀው ለዛ ነው። ምክንያቱም 70 ሚሊዮኑን ተቆርሶ እንደዚህ የምትከፋፈሉት ነገር አለ። ጨካኛ አለ፣ ግፈኛ አለ፣ ምቀኛ አለ፣ አንዱ በአንዱ ላይ ተንኮል ሲሰራ ሲምስ የሚያድር አለ። ያ ሲከፋፈል 70 ሚሊዮኑ እሱን ይወስዷል። እንዴት እናንተ እሸቱን ተውት። ነገርኳችሁ እኮ ከእሸቱ ጀርባ ላሉት ለምስኪኖቹ በሱ ስር ስራ ጀመርን ብለው ህይወት ለጀመሩ ትዳርም ለጀመሩ ልጅ ወልደውም ለሚኖሩ ወገኖች እነሱ ወገኖቻችሁ አይደሉ? እስከ መጨረሻው እሸቱ ብር ያፈሰ ቢኖር ምን ችግር አለ? በአንድ ነገር አደንቀዋለሁ ነው እሱን። ቁጭ ብሎ ለብቻው ያንን ሁሉ ብር አግበስብሶ ለብቻው ድስት እያላሳር ለሚኖረው ባለችው ብር ደግሞ ደሞዝ እየከፈለ ሌሎች የስራ ዕድል ከፍቶ እየኖረ ያለ ሰው ነው። እንደዛ ብላችሁ ማተነትኑ የቀን ጭራቆች እናንተም ተቆጥራችሁ የዛን የበጋ ስንዴም አብረን እየበላን ያንን እህል እየተሻማችሁ ትኖራላችሁ ማለት ነው። ኢትዮጵያውያን ሁላችሁንም ማለት አይደለም። ከግማሽ ፐርሰንት በላይ የምትሆኑት ግን ጤነኛ አይደላችሁ። አይምሯችሁ ማይንድ ሴታችሁ የተመታ ነው። ፍጹም ፕሮማክስ ምቀኝ ለእሸቱ እገዛ የምታጨበጭቡ ሰዎች ታይታ መፈለግ እንጂ ምክንያት የላችሁም። በዚህ ዘመን ብዙ እናቶች ጓዳቸውን ዘግተው ልጆቻቸውን መመገብ በማይችሉበት ሀገር የእሸቱ ድርጅት ገቢ መቀነስ የሚያሳዝን ነው ብዬ አላምንም። በነገራችን ላይ በሶሻል ሚዲያ የቤተ ክርስቲያን ገቢ የሚያሰባስቡ በፐርሰንት ከተሰበሰበው ላይ እንደሚካፈሉ ስሰማ ለእኔ አዲስ ነው። እንደዛ ከሆነ የገንዘብ ሱስ ከሌለባቸው ሀብታሞች ናቸው። ለእርዳታ ያለንን ባህል መቀየር የሚኖርብን ይመስለኛል። ሀገሪቱ ያለ እርዳታ የማትላወስ ግለሰቦችም እርዳታን በኩራት የሥራ መስክ አድርገውታል። የእሸቱ መለሰ ጉዳይ ዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን አንድ ሀያል ሚዲያ ሰው አንድ ብቻውን 40 ሰው የሆነ ሰው
የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ውጣ ወረድ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ እኔ አድማጮችን በጣም የሚያከብር ነኝ አልቅሻለሁ አሁን ያልቀስኩ ለምንድነው እዚህ ማይክ ጋር ደርሼ ስሜቴን መገልጽበት ሰዓት አይገኝም አረበለት ክፈቱ መጥቼ ማታ ክፈቱ ሊምበላ ሀዱ ከፍትልኛል አይከፍትልኝ ቅዳሜ መጠበቅ ነበረብኝ እሸቱን ካላገዘን ባንክ አይደለንም እሸቱን ካላገዘን አየር መንገድ አይደለም እሸቱን ካላገዝኩ ሰው አይደለሁም እሱ በዚህ አግዘኝ ብሎ ቢጠራኝ ከሆነ ነው የምነግርህ እዚህ ቦታ ሲያብረኝ ሂድ ቢለኝ አብሬ ሄጄ የዛ አሁን ስኖት እርዳታ በሱ ምትክ ያለቃል እኔ እወድቅለታለሁ የዛ ስፖንሰር የሚደረገው እወድቅለታለሁ ለምን 60 ባለሙያዎችን ይዞር የሚሰራው ስታይ ከአዲስ አበባ በአራቱ አቅጣጫ የኢትዮጵያ ግዛቶች ውስጥ ያን ያህል ሰራተኛ አስከትሎ ወደዚያው አሜሪካ ያንኑ ማይክ ይሄ ነው እኮ ከዚህ በፊት አውርተናል ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን ስለ ሲኤንኤን መናገር ሁላችንም እንወዳለን እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ የፈሰሰበት ነው ይሄንን የሚያደርግ ልጅ ነው አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው ስለዚህ ትዳር ወደፊት ምን መክረው ምንድነው አሁን እንደገና የበተናቸው ልጆች ወደ ሙያቸው አስገብቶ እንደገና ማደራጅቶ ስራ ፈጥሮ ወደፊት ከጎን ሌላ አይነት ነገር ይሄ ከዚህ ስራ እንደወጣ አልፈልግም አሁን የሚሰራበት መንገድ እንዲስተጓጎል አልፈልግም ይሄን እየሰራ የበለጠ ደግሞ ድርጅቱን የሚያግዝበት ሌላ አይነት አባባል ገብቷል እንደዚህ በማሰብ ከባለሙያዎች ጋር ስለሚሰራ ይሄን ይደርስበታል በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰን ነው